ትኬት ገዛዋል ግን ትኬቱን ለማንም አልሰጠውም ለምን አንድ ነገር ልንገርክ ዮዳብ ስለ አሜሪካውም ኢንፎርሜሽን እኮ እኛ እኮ አለን እኮ የጉራጌና በሉ እኔ ልወጣ ነው የጉራጌና የእንትና የምንድን ነው እኔ አላወራም ጂጂ ማን አውራልሽ እንዴ አታውሪ ዝም ብለሽ ማለት ነው ምን ነበር የተባባልነው ኖ አነገልኝ ነው አሁን አስተያየውልሽ በእንትን ጉዳይ በችልድረን ቆይ ልንገርሽ በችልድረን ሃርት ቱ ሃርት ራሱ ዋናዋ ስራውን የሰራችው ሃና ናት አዶናይ አይደለም that's good ባለፈው ለምን መሰለሽ እኔ አሁን ክሬዲት ይኸውልሽ አሁን የአሜሪካውን እናውራ የጉራጌ ክሬዲት መሰጠት ያለበት ለሰሩት ነው መድኃኒዓለምን አልፈልግም በቃ በኔ ልንቀርክ የጉራጌና የትግራይ ጥምረት በጣም ተመችቶናል ይህም ብቻ መልእክት ላንተ ትቻለሁ ያ ግን ይኸውልሽ ምን መሰላችሁ አሁን የጉራጌ ትግራይ ደግሞ በጣም ነው የሃርት ቱ ሃርት ችልድረን ከአዶናይ ጋር አታያይዙት አሁን የአዶናይ አምባሳደር ነው 3 ቀን ብቻ ነው ያስተዋወቀላቸው ከዛ በኋላ የራሱን ጉዳይ ነው የሰራው በቃ እኛ ደግሞ ወደነዋል ብለናል ይመቸው ግን አሁን አዶናይ እንዲወድቅ ያደረጉት ጥምረት በጣም ነው የተነጨው ይመቻቸው ዋናው ግን እኔ ግን እስከ እንደሚጓዝ ማየት ነው እናያለን ማየቱ ይሻላል አሁን የሚቀጥለው ስቴት የት ነው የሚቀጥለው ከዲሲ ወዴት ነው የሚሄደው 50 ስቴት ዞራለሁ ብሏል እኛ አገባንም ለምን 100 አይዞር መብቱ ነው ይዙር ዞሮ መጨረሻው የት እንደሆነ ስለምናቅ ይዙር አረቻው እዮዳ እቺ ሴትዮ ገደል ልታስገባን ነው አላስገባም አይደለም ዞሮ አግያው ጭራሮን ያው ኢትዮጵያ ነው ብዬ እኮ ነው እኔ እንደምን ያስጠልቶኛል አሁን በቤት ጂጂ አናውራም አታውሩ ዋናው ምንድነው ዋናው መናገር የምፈልገው ዮዳብ አንተ ብቻ እኮ ነህ ሚዲያ ላይ እያወራክ ያለው በቀደም እኮ ጠየቀኝ ለምንድን ያላወራሹ ይሄ ራሱ መልስ መሆን አለበት ላንተ እኛ አሁን አታውሩ ተብለናል በቃ እሺ ጥምረቱ ግን ዮዳብ ግን ገደል ይግባ ያው አይ ዮዳብ መብቱ ገደል አይገባም ከኛ ጋር ምን ማለት እኔ አሁን ምንድነው የአዶናይ አድቫይዘር ነኝ እንደ ታናሽ ወንድሜ ለምን ሰዎች እያጨበጨቡ ገደል ከተቱ ይኸውልሽ እኔ አሁን በቃ እናውራ ሞኛቱ ነኝ በእናትሽ እንትን አትበይ እኔ ቴክስ የሚያደርጉ ሰዎች እንደሚያናዱኝ ጂጂ ጻድቅ መጫወትም አያስፈልግም ለምን መሰለሽ ጂጂ ኖ የሚያገባኝ ኖ እዮዳብዬ ዋናው ስለታረቀች ስለእንትን አታወራም ኖ ይቀየሟታል አንድ ነገር ልንገር ምን ብያለሁ በቀደም ለታ እዮዳብ ተዋተች ሙጃ ምን ብያለሁ በቀደም ለታ አሁን መንገዱ ወዴት ነው ወደ ስራ ነው አይደለ እኛን ለቆናል አሁን የህርቱ ሀርት ካገባኝ እገባበታለሁ ግን አያገባኝ ነው ሃርት ቱ ሃርት አሪፍ ነው ሃርት ቱ ሃርት በጣም ኦኬ ከዛም የራሱን ስራ ጀምሯል አይደል የራሱን ስራ ጀምሮ እኮ ልጅ አሁን እንደድሮ እኮ እየመጣ አዶናይ የሌላ ሰው ነው ቆይ አንድ ጥያቄ ልጠይቅ አሁን እኔ አንተን አይደለም ከአዶናይ ጋር ምንድን ነው የሚያገናኘኝ ይሄ ነው በለኝ ከዛ ላውራ ኖ ስሚ እኔ አሁን የምናገረው የማስተላልፈው መልዕክት እኔ አሁን አዶናይ ለምሳሌ አሁን እዮዳብ ስለሆነ ቴማ ስታወራ መጥቼ አወራለሁ ገባክ አንተ ቤት እኔ ስለሆነ ነገር ከተስማማ መጥተህ ታወራለህ አሁን እዚህ ጋር ግን የጋራ ቤታችን ነው አልተመቸኝም የቶፒክ አልተመቸኝም ለመሰለ በቤት ግን ታወራለህ ለገስት እናወራለን አሁን ለምሳሌ ብዙ አልገባለትም ኦኬ አልገባለትም ትክክል ነው ግን ሀሳብ ይሰጣል የምታመጣብኝን ነገር ግን አሁን ያወራችሁ ያለውን ነገር አልፈልገውም ምክንያቱም ነገ የሆነ ነገር ሲሆን ሁላችንም ተቀርጸን እንዲያደረጉት እንዲወጡ እኔ ብልጽግና ለሚበዘብዘው እኔ ጂጂ የምከፍልበት ምክንያት ምንድን ነው ምን አገባን ጂጂ ልትገቢ ነው እንዴ ኖ አይደለም
ስለመግባት ስላለመግባት አይደለም የምታወራው ገብቶኛል። ወደ እኔ እንዳታመጪ የሰጠሁት አስተያየት ነው። እዛው አስተያየት ለዮዳብ ገብቶታል። በቃ ጫፍ ነው የነገርኩት። በቃ አላወራ ስለሱ አላወራ በቃ አለ። እኔ ደግሞ ስለ ቱሩ ብናወራ ስለ አሁን ስላለ ስለምንም የማውቀው ነገር የለም። ስለሌላ ነገር ማውራት አንዴ ቆላቋል። ጂጂ ምን ተደረገ መሰለሽ? በስብሰባው ጊዜ ሆን ተብሎ የፋኖ ስብስብ ነው የሚባል ስም ተሰጥቶ የሆነ ቅርጽ ሊያስዙ ፈለጉ አይደል? እሱን አፈረስን። አማራ ስለሆንኩኝ ያልሆነ ነገር እንዲሰራ አልፈልግም። ተረዳሽኝ? ያን አፈረስን። ከዛ በኋላ ደግሞ ሃርት ቱ ሃርት ችልድረንስ ኤድ ትክክለኛ እርዳታ ፕሮግራም ናቸው። ከምንም ጋር የተያያዙ አይደሉም። ግን አሁን አዶናይን ሲጠቀሙት አዶናይን ሌላ ሰው አዶናይን አማራጫቸው ሆኖ አይደለም አይደል እንዴ? ሜቢ ሌላ ሰው ፈልገው ስላልተሳካ ሊሆን ይችላል አይደል? አዶናይ ግን የራሱን ነገር ነው የሰራው። 2 ቀን ብቻ አድቨርታይዝ አድርገህ ከዛ እኮ ተመልሼ እመጣለሁ። እሺ ትምህርት ቤት ላይ ነው ባይ ፓስተርዬ፣ ትምህርት ቤት ላይ ነው። 3 ሰዓት ሆነኛ ጋር አሁን ቅርጽ እየተሰራ ነው። ቅርጽ እየተሰራ ነው። ብዙ ነገሮች የተደረጉ ነው። ብዙ አክቲቪስቶች እየታሰሩ ነው። ስለዚህ ነው ያገባኝም እኛ አገባንም እኛ በያ እንዴ ምን ነው አንቺ ብቻ ነሽ እንዴ? እኔም አያገባኝም። ዲኖ 2025 የቲክቶክ ወርድ ሾው የተሰጠው ከፊንቴክ መኪና እንደሆነ ታውቂያለሽ? እኔ አላውቅም እና አናውቅም። እዮዳብ ቻው ምን አገባኝ። እንትን እኮ የሆነ እዮዳብ የፈለገው ነገር አለ። እኔ ሙሉ ለሙሉ ነግርህ ነበር። ከዚህ በኋላ ፎቋን ሰርታ እኔ የሚደግፉት ጫካ ናቸው ያሉት። ገና በግል ፕሌን ነው የምትለፈልፍ እኮ ከባለስልጣን ነው። የልጁ አባት ባለስልጣን ነው። ገባ? ሽመልስ አብዲሳ ነው ያገባታል። ገባ? ከብልጽግና ጋር ያገባታል። እኔ ጂጂ ግን አያገባኝም። ወርቄማ በፕራይቬት ፕሌን ነው የምትገባው። ከፈለገች እኮ ወርቄ ሰው ታስገርፋለች። ኧረ እኔ አላስገርፍም። አንተ ላስገርፍክ እንዴ? እኔ ማንንም አላስገርፍም። እኛ ጋር ሳይሆን ኢትዮጵያ እዮዳብ ይከፈለናል። እኔ አይከፈለኝም። እዮዳብ ውስጡ አውቋል። እኛ ለድሃዎች ድምፅ አውቋል። ለተጨቆኑ ድምፅ መሆን እስኩል የሆነ ነገር እየፈለገ ነው። አልገባሽም? ዶላር እኮ ስለምትቀበል እኮ ነው ችግሩ። አይ አሁን እሷ ስሚ የጽምዶ ጉዳይ አይደለም እንትን ያደርጋት የጉዶ እሷ ያስጨነቃት የጉዶ ነው ወርቄ። እኔ ጉዶ ነው ያስጨነቃት። አንተ በእናትህ አንተ ሙደኛ ነህ። አንተ የሆነ ነገር ፈልጋል፣ አልተገለጠልህም። የአዶናይ ወጣት ስለ ባይብላችን ብናወራ ይሻላል። ልንገራቸው። እኔ አዶናይ እኔ ሳይኝ ማለት ነው